ሰላም ወዳጆቼ እንዴት ናችሁ? የእግዚአብሔርን ቃል ላካፍላችሁ ነው። በሁለተኛ ነገሥት ምዕራፍ 4 ከቁጥር 8 ጀምሮ ስለ አንዲት ሴት ታሪክ መጽሐፍ ቅዱሳችን ይናገራል። ይህች ሴት ሱነማይት ሴት ነች። ስም የላትም። ነገር ግን መጽሐፍ ቅዱስ ታላቅ ሴት ብሎ ስለሷ ሲናገር እንመለከታለን። አንዳንድ ጊዜ ስም ይኖረናል፣ ነገር ግን ስራችን ትንሽ ያደርገናል። እግዚአብሔር አምላክ በስራችን ታላቅ ያድርገን እና በጣም የሚገርመው ነገር ይቺ ሴት ስሟ ያልተጠቀሰ ነገር ግን በስራዋ እጅግ ታላቅ የሆነች ሴት ነበረች እና ታሪኩን ስንመለከተው ነቢዩ ኤልሳ በቤቷ አቅራቢያ በሚያልፍበት ጊዜ በየጊዜው እየገባ በቤቷ እንጀራ ይበላ ነበረ። በጣም ጥሩ መስተንግዶ ታደርግለት ነበረ። ከዚህ ባለፈ ደግሞ እንደገና ይህ ሰው ወደ ቤታችን ሲመጣ የሚያርፍበትን ቦታ ልናዘጋጅለት ይገባል ብላ በጣም ትዳሯን የምታከብር ታላቅ ሴት አስቀድማ በራሷ ሳትወስን ከባለቤቷ ጋር ተመካክራ ለዚህ ለእግዚአብሔር ነብይ ለዚህ ለእግዚአብሔር ሰው ስፍራን በሰገነት ላይ እንዳዘጋጀችለት እንመለከታለን። ከዚህ በኋላ ነብዩ ኤልሳ በጣም አሰበ። ይቺ ሴት ያደረገችውን ነገር ሲመለከት አንድ ነገር ማድረግ እንዳለበት አሰበ። ስለዚህም ይቺን ሴት በጊያዝ በኩል አስጠርቶ ምን አደርግልሽ ዘንድ ትወጃለሽ አለ። በጣም የሚገርመው ነገር ይቺ ሴት በጣም ትልቅ ጉድለት አለባት፣ ልጅ የላትም እና የመለሰችው መልስ ግን በሕዝቤ መካከል ተቀምጫለሁ፣ ምንም ነገር አያስፈልገኝም ስትል እንመለከታለን። ታላቅ ሰው ያስባላት የሚገርም ኳሊቲ ያላት የፍቅር ሰው ነበረች። ስላደረገችው ነገር ከዛ ወገን ምንም ነገር የማትጠብቅ ሴት ነበረች። ለማንም ምንም አድርጋ ሌላ ወረታ ካደረገችለት ሰው የማትጠብቅ ሰው ነበረች እና ጌታዋንም የምትከተለው እግዚአብሔርንም የምታመልከው ስለሚያደርግላት ወይም ደግሞ የሆነ ወረታ ጠብቃ እንዳልነበረ በጣም የፍቅር ሰው እንደሆነች ለሰጠችው ላደረገችው ነገር ምስጋና የማትፈልግ ሴት እንደሆነች እንመለከታለን። በአንደኛ ቆሮንቶስ ምዕራፍ 13 ላይ ፍቅር የራሱን አይፈልግም ብሎ ይናገራል። ይቺ ሴት የራሷ ጉድለት አለባት፣ ግን የራሷን ሳትፈልግ ምንም የሚያስፈልገኝ ነገር የለም ብላ ስትመልስለት እንመለከታለን። ከዛ በኋላ ጊያዝ ነው ያላትን ጉድለት ሰልሎ አውቆ ለዚች ሴት ልጅ እንደሚያስፈልጋት ለኤልሳ ይነግረውና እግዚአብሔር አምላካችን የተመሰገነው። ወገኖች ሆይ ይቺን ሴት ታላቅ ያስባላት የፍቅር ሕይወቷ ነው። እግዚአብሔር አምላክ በእንደዚህ አይነት ፍቅር ይባርከን። ይቺ ሴት በብሉይ ኪዳን የኖረች የክርስቶስ ኢየሱስ ፍቅር የገባት ሴት ነች። ኢየሱስ ክርስቶስ ስለኛ ሕይወቱ ከፍሎ ሰጥቶን ከኛ ግን የሚፈልገው የሚጠብቀው ምንም ነገር የለም። እንዲሁ በጸጋው እንዲሁ በምሕረቱ ምንም ነገር ሳያስከፍለን አዳነን። በዚህ ታላቅና በዚህ ዘላለማዊ ፍቅር ተወደድን። ይቺ ሴት ይህ የክርስቶስ ፍቅር የገባት ሴት ስለሆነች ነው መጽሐፍ ቅዱስም ታላቅ ሴት አላት። ከስሟ ይልቅ ስራዋ የገዘፈ እግዚአብሔር አምላክ ከስማችን ይልቅ ስራችንን ያገዘፈው ወገኖች። ሁለተኛው የሚያስገርመው ነገር ይቺ ሴት እጅግ ታላቅ ሴት ያስባላት የሚያስደንቅ እምነት ያላት ሴት ነች። እግዚአብሔር የሰጣት ልጅ በሞተባት ጊዜ በዚህ በሚያስጨንቅ ሁኔታ ውስጥ ልጅን የሚያክል ነገር ሞቶ ሁሉ ደህና ነው ብሎ መናገር ወገኖች በጣም ከባድ ነው። ልጇን በእግዚአብሔር ሰው አልጋ ላይ አስቀምጣ ወደ እግዚአብሔር ሰው እየሮጠች ስትሄድ ባለቤቷ ወዴት ነው ብትሄጂው ብሎ ሲጠይቃት ደህና ነው ብላ ስትመልስ እንመለከታለን። በዕብራውያን ምዕራፍ 11 ቁጥር 19 ላይ አብርሃም በተፈተነበት ጊዜ ልጁን ይስሐቅን ሲያቀርብ ቢሞት እንኳን እግዚአብሔር ከሞት ሊያስነሳው እንደሚችል አስቦ ነበር ይላል። ይሄ ታላቅ የሆነ የአብርሃም እምነት በውስጡ ያለባት ሴት ነበረች። ስለዚህ ልጇን በእግዚአብሔር ሰው አልጋ ላይ አስቀምጣ ወደ እግዚአብሔር ሮጠች። ወገኖች ሆይ ነገሩ እግዚአብሔር የሰጠን ነገር ከሆነ ሁሉ ነገር ስራ ሊሆን ይችላል፣ ኑሮ ሊሆን ይችላል፣ አገልግሎት ሊሆን ይችላል። የትኛው ነገር የሞተ ቢመስለን ግን ደህና ነው ሰጪው እግዚአብሔር ከሆነ ክብር ለእግዚአብሔር ለአምላካችን ይሁን። ይሄ የገባት ሴት ስለሆነች በእግዚአብሔር ሰው አልጋ ላይ ይህንን ብላቴና አስቀምጣ ሮጠች። የእግዚአብሔርም ሰው ስለሷ ሮጠ። እግዚአብሔር የሚሮጥለት ሕይወት ያላት ሴት ነበረች። በጣም የሚገርም ነው። እግዚአብሔር የሚቸኩልላት ሴት ነበር። ምክንያቱም ታላቅ ሴት ነው። ከስሟ ይልቅ ስራዋ ታላቅ ያስባላት ሴት ስለሆነች፣ ስለዚህም ብላቴናው ሕያው ሆነ፣ የሞተውም ደህና ሆነ እንደተናገረች የዚህ ሴት እምነት በጣም የሚያስገርም ነው። ወገኖች ሆይ እግዚአብሔር አምላክ ይርዳን። ስም ኖሮን ታይትል ኖሮን የተለያዩ የምንታወቅበት ዝና ኖሮን ስራችን ባዶ ከሆነ በአደባባይ ቀላል ነው የምንገኘው። እግዚአብሔር አምላካችን ይርዳን፣ በስራችን ታላቅ ያደርገን። ክብር ለአምላካችን ለእግዚአብሔር ይሁን።